አንድ ፒዲኤፍ የሆነ ፋይልን እንዴት ስፕሊት ማድረግ እንችላለን የሚል ነው የሚሆነው። እንግዲህ ወደ ስራው ስንገባ በቀጥታ አንድ ፋይል ወይም ደግሞ ፒዲኤፍ የሆነ ፋይላችሁን ክፈቱ። ኒትሮ ፒዲኤፍ ሪደርን በመጠቀም ፋይላችን ላይ ጊዜው ይሄ ነው። እኔ የከፈቱት ፋይል ወይም ደግሞ ሴሌክት ያደረጉት ፋይል ስፕሊት እንዲሆን የፈለጉት ፋይል ይሄ ነው እንግዲህ። ስለዚህ ይህን ፋይል በመጠቀም እንዴት ስፕሊት እናደርጋለን የሚል ነው የሚሆነው። እንግዲህ ፋይሉን እንደከፈታችሁ በቀጥታ ኤዲት ላይ ትገቡና ስፕሊት እንደገባችሁ እንዲህ አይነት ኦፕሽን ይመጣላችኋልና እኔ ለጊዜው ለምሳሌ ኢንቱ ፋይልስ ኦፍ የሚል አማራጭ አለ። አሁን እንግዲህ እዚህ ጋር ምንድን ነው የሚለን ኢንቱ ፋይልስ ኦፍ የሚለው ነገር ፔጅ እንድናስገባ እየሰጠን ነው እድልና ምን እናደርጋለን ካላችሁ ለምሳሌ ይሄ ፋይል 9 ፔጅ ያለው ነው 9 ፔጅ ያለው ፋይል ነው እና ወደ ስንት ነገሮች እንዲቀየር ነው የምትፈልገው? ወይም ደግሞ አንደኛው ስፕሊት የምናደርገው ፋይል ስንት ፔጅ ይዞ እንዲቀመጥ ለምሳሌ ወደ ሁለት ፔጅ እንዲሆን ወይም ደግሞ 3 ፔጅ እንዲሆን እንዴት ማድረግ ትችላለህ? ወይም ደግሞ እንዴት ማድረግ እንዳለብን ኢንስትራክሽን እንድንሞላለት እየጋበዘን ነው። እና እኔ ለምሳሌ ይህን ዶክመንት 9 ፔጅ ነው ያለው ብዬ አስቤያለሁ ወደ 3 የተለያዩ ዶክመንቶች እንዲቀየር ነው የፈለግኩት ልበልና 3 ፔጅ እንዲኖረው ልስብ። ስለዚህ 3 ፔጅስ ወደሚለው ወደ 3 ፔጅ እንዲሆን እንዲቀየር ነው የፈለግኩት ብዬ አሰቡና ስፕሊት አልኩት። ግን ከዛ በፊት ምናለት ስፕሊት ብዬ አዝዤው ከመምጣቴ በፊት እዚህ ዶክመንቱ ካለበት ቦታ ስፕሊት የሚያደርግልኝ እዚሁ ቦታ ላይ ስለሆነ የሚያስቀምጥልኝ ስፕሊት አድርጎ ይሄ ቦታ ማለት እንግዲህ ፎር ሪሰርች የሚል ነው። ፎር ሪሰርች የሚለው ደግሞ 3 ዶክመንቶችን ብቻ ነው የያዘውና እንግዲህ ከዚህ በኋላ ስፕሊት አድርጌው ስመጣ ምናልባት ፋይሉ ምን ያህል ሊሆን እንደሚችል ታሳቢ አድርጉ። እንግዲህ 3 ነበር አሁን 3 ፔጅ ሆኖ ደግሞ ሲመጣ ወደ 9 ፔጅ ሊሆን ወደ 6 ፔጅ ሊሆን እንደሚችል ታሳቢ አድርጉ። በቀጥታ እንግዲህ ስፕሊት ብዬ በወጣ ስፕሊት እንዳልኩት ወደ ፋይሌ ልመለስ። ወደ ፋይሌ ስመለስ እንግዲህ ስንት ፋይል ተጨምሯል ማለት ነው? 3 ተጨማሪ ፋይሎች ተጨምረዋል። በአጠቃላይ 6 ይሆናሉ ማለት ነው። እና ምናልባት ኳዛ ኤክስፐሪመንታል ዲዛይን ነበር የሚል የወሰድኩት ፋይል አሁን ኳዛ ኤክስፐሪመንታል ዲዛይን 1፣ ኳዛ ኤክስፐሪመንታል ዲዛይን 2፣ ኳዛ ኤክስፐሪመንታል 3 ብሎ በዚህ መንገድ ወደ 3 ከፍሏቸዋልና እነዚህን ፋይሎች ብከፍታቸው እንግዲህ ፋይሎች እነዚህ ናቸው። እያንዳንዳቸው 3 ፔጅ እንዳላቸው ታሳቢ እናድርግ። አንደኛው ፋይሌ እንግዲህ ኳዛ ኤክስፐሪመንታል ዲዛይን 1 ይሄ ነው። እዚህ ጋር የምታዩት 3 ፔጅ እንዳለው ነው የሚነግረን። 3 ፔጅ እንዳለው ይነግረና ግን እኛም ስክሮል አድርገን እያንዳንዱ ፔጅ እንየው ብንል ያው ሁለተኛ ፔጅ ላይ ነው ያለሁት። አሁን ደግሞ 3ኛ ፔጅ ላይ ገባው። ያው ምናልባት ፔጁን በትክክል ለማወቅ ወይም ደግሞ ለማየት ከፈለጋችሁ ለምሳሌ እዚህ ጋር ሲሆን 1 ኦፍ 3 ነው የሚለኝ። እዚህ ጋር ሁለተኛው ላይ ስመጣ ደግሞ 2 ኦፍ 3 ነው የሚለኝ። እዚህ ጋር የምትታያችሁ ከሆነ መጨረሻ 3ኛው ፔጅ ላይ ስመጣ ደግሞ 3 ኦፍ 3 ይለኛል እና 3 ፔጅ እንዳለው እዚህ ጋር መገንዘብ እንችላለን። በተመሳይ ኳዛ ኤክስፐሪመንታል 2 የሚለውም እንደዛው መጀመሪያው ፔጅ ላይ ስመጣ 1 ኦፍ 3 ነው የሚለኝ። ሁለተኛው ፔጅ ላይም እንደዛው ስመጣ 2 ኦፍ 3 ነው የሚለኝ። ሶስተኛው ፔጅ ላይም ስመጣ እንግዲህ 3 ኦፍ 3 የሚል አማራጭ ይሰጠኛል። እንግዲህ የመጨረሻው ሶስተኛውን ያልከፈቱት ሶስተኛው ደግሞ ይሄ ነው። ሶስተኛው ፋይላችን እንግዲህ ይሄ ነው። 3 ፔጆች እንዳሉት ይነግረናል። ለጊዜው ግን 1 ኦፍ 3 ነው የሚለን መጀመሪያው ፔጅ ላይ ስለሆነ ሁለተኛው ፔጅ ላይም ስንሄድ እንደዛው 2 ኦፍ 3 የሚል አማራጭ እዚህ ጋር ይሰጣችኋል። በተመሳሳይ 3ኛው ፔጅ ላይም ስንሄድ እንደዚህ 3 ኦፍ 3 የሚል አማራጭ ይሰጣችኋልና እንግዲህ ሁለተኛው ስፕሊት የምናደርግበት መንገድ ደግሞ ምናልባት ስፕሊት ላይ ተመልሰን እንገባና ቅድም እንዳልኳችሁ ኢንቶ ፋይልስ የሚል ነገር ቅድም ሰርተናል። አሁን ላይ ደግሞ ወደ ሁለተኛው ወይም ደግሞ ወደ ሁለተኛው ቦታ ልምጣና ባይ ፔጅ ሬንጅስ የሚል አማራጭ ነው ያለው። እንግዲህ ባይ ፔጅ ሬንጅስ የሚለውን ነገር ስገባ እዚህ ጋር ኮማ ቱ ሰፓሬት ፔጅ ሬንጅ ይለናል። እንደ ምሳሌ እዚህ ጋር የተወሰኑ የተቀመጡ ነገሮች አሉ። እኔ አሁን 9 ፔጅ ነው ያለው ዶክመንቴ ቅድም ያሳያችሁ ዶክመንት ነው። ስለዚህ ወደ 9 የተለያዩ ሰፓሬት ሽቶች እንዲቀየር ነው የምፈልገው እየባሰብ 1 ኮማ 2 ኮማ 3 ኮማ 4 ኮማ 5 4 ብያለሁ 5 ኮማ 6 ኮማ 7 ኮማ 9 8 ኮማ 9 ኮማ የሚል ወይም ደግሞ ወደ 9 የተለያዩ ፔጆች እንዲቀየር ነው የፈለኩት እና 9 የተለያዩ ቁጥሮችን አስገባለሁ ማለት ነው። ፔጅ 1 ፔጅ 2 ፔጅ 3 ፔጅ 4 ፔጅ 5 6 7 8 9 ሆነው እንዲወጡ ነው የፈለኳቸው እና ምናልባት የመጀመሪያው ዶክመንት አሁንም ልመለስላችሁ። እዚህ ላይ ያሉት ዶክመንቶች ሁለቶቹ ናቸው። እንግዲህ እኔ አሁን ስራውን እየሰራሁበት ያለሁት ይሄ ዶክመንት ነው። ኳዛ ኤክስፐሪመንታል ዲዛይን የሚል ነገር ነው። ስለዚህ ልዝዘውና
ስፕሊት ብዬው ልውጣ። ስለዚህ ስፕሊት ስለው ቅድም እንግዲህ 3 የተለያዩ ዶክመንቶች 3 ፔጅ ያላቸው የነበሩ አሁን ላይ ደግሞ 9 የተለያዩ ዶክመንቶች አንዳንድ ፔጅ ያላቸው ሆነው በዚህ መንገድ ታገኙታላችሁ። እና ለምሳሌ እዚህ ጋር እንግዲህ ቅድም እንዳልኳችሁ ዋናው ዶክመንታችን ኳዚ ኤክስፐሪመንታል ዲዛይን የሚል ነው። ከዛ ኳዚ ኤክስፐሪመንታል ዲዛይን 1፣ ኳዚ ኤክስፐሪመንታል ዲዛይን 2፣ ኳዚ ኤክስፐሪመንታል ዲዛይን 3፣ ኳዚ ኤክስፐሪመንታል ዲዛይን 4 እያለ እስከ ኳዚ ኤክስፐሪመንታል ዲዛይን 9። ያ ማለት እንግዲህ 9 የተለያዩ ፔጆች ስፕሊት ተደርገው ወጥተዋል ማለት ነው። እንግዲህ እነዚህን 9 አሁን ስፕሊት ተደርገው የመጡ ፋይሎችን እያንዳንዳቸውን ከፍተን ከመጀመሪያው ዶክመንት ጋር ምናልባት ለማወዳደር ያክል ሁሉንም ባከፍተው የተወሰነውን ብቻ ከፍተን ላሳያችሁ። እንግዲህ ኳዚ ኤክስፐሪመንታል ዲዛይን 2፣ ኳዚ ኤክስፐሪመንታል ዲዛይን 1፣ ኳዚ ኤክስፐሪመንታል ዲዛይን 3፣ 4 ሚል አማራጭ እስከዚህ ድረስ መጥቶልናል። ለኦርደር 1 2 3 4 የሚል ነገር መጥቷል። እንግዲህ 1 መሆን ያለበት የመጀመሪያው መሆን እንዳለበት ታሳቢ አድርጉልኝ። 2 ደግሞ ሁለተኛው ፔጅ እንደሆነ፣ 3 ደግሞ ሶስተኛው ፔጅ እንደሆነ አስቡ። እንግዲህ የመጀመሪያው ዶክመንታችን ይሄ ነው። የመጀመሪያው ዋናው ዶክመንታችን ስፕሊት የተደረገው ዶክመንታችን ይሄ ነው። መጀመሪያ ፔጅ ላይ ደግሞ ኦብጀክቲቭ ብሎ እነዚህን ካስቀመጠ በኋላ ሚኒንግ ኦፍ ኳዚ ኤክስፐሪመንታል ዲዛይን የሚል ጽሑፍ ያለበት ነው። ስለዚህ የመጀመሪያ ስፕሊት የተደረገውን የመጀመሪያውን ፔጅ ስንከፍተው ይሄው ራሱ ሆኖ እናገኘዋለን ማለት ነው። ኦብጀክቲቭ ሚኒንግ ኦፍ ኳዚ ኤክስፐሪመንታል ዲዛይን አንድ ፔጅ 1 ኦፍ 1 የሚለን እዚህ ጋር እንደዛው እንደሚያሳየን። አሁንም እዛው የመጀመሪያው ስፕሊት ካደረግነው ዶክመንት ላይ እንምጣና ሁለተኛው ፔጅ ላይ ስንመጣ 28 ሚል 29 ሚል አማራጭ ያለው ነው። እንግዲህ 29 ሚል አማራጭ ያለው ዶክመንታችን ዲፈረንስ ቢትዊን ኳዚ ኤክስፐሪመንታል ዲዛይን ኤንድ ትሩ ኤክስፐሪመንታል ዲዛይን የሚል ነገር ነው። ስለዚህ ሁለተኛው ዶክመንት ላይ እንደዛው ስንገባ ስፕሊት ከተደረገው ላይ ዲፈረንስ ቢትዊን ኳዚ ኤክስፐሪመንታል ዲዛይን ኤንድ ትሩ ኤክስፐሪመንታል ዲዛይን ይለናል። ወደ መጀመሪያውም ደግሞ አሁንም ልመለስና ሶስተኛው ጋር ለማወዳደር ልሞክር። ስለዚህ ሶስተኛው ጋር ለማወዳደር ታይፕስ ኦፍ ኳዚ ኤክስፐሪመንታል ዲዛይን የሚለው ዋናው ኦሪጂናል ዶክመንታችን ስፕሊት ያደረግነው። አሁን ስፕሊት ተደርጎ ለየብቻው አንድ ሲንግል ፔጅ ሆና የመጣቸው 3 ላይ ስንመጣ ደግሞ እሱ ራሱ ታይፕስ ኦፍ ኳዚ ኤክስፐሪመንታል ዲዛይን በሚል እንደዚህ ተነጣጥለው እናገኛቸዋለን። እና አንድ ፒዲኤፍ የሆነ ፋይልን ደግሞ እንደዚህ ስፕሊት አድርገን ወደ ምንፈልጋቸው 2 ወይም 3 ፔጆች አልበዛ ደግሞ ሲንግል አንዳንድ ሽት አድርገን መውሰድ እንችላለን ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ።